ይህ የረሱል ዓለይሂ ሰላቱ ወሰላም ታላቅ ምክር ነው። አንድ ሰው ወደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መጣና ለዱንያም ሆነ ለአኺራ የሚጠቅም ንግግር ለመጠየቅ መጣው አላቸው። እሳቸውም ደግሞ የመጣልህን ጠይቅ አሉት። ከሰው ሁሉ አዋቂ ለመሆን እፈልጋለሁ። እሳቸውም አላህን ፍራ አሉት። ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባለህ ነገር ተብቃቃ፣ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ ሲል ለራስህ የምትወደውን ለሰዎች ውደድ አሉት። ከሰው ሁሉ ብርቱ ለመሆን እፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ ሲላቸው ዚክር አብዛ አሉት። ከሰው ሁሉ በላጭ ለመሆን እና ጥሩ ሰው ለመሆን እፈልጋለሁ ሲል ለሰው ጠቃሚ ሁን አሉት። የተከበረና ቸር ሰው ለመሆን እፈልጋለሁ ሲላቸው ችግርህን ለፍጡር አትናገር አሉት። ረሱልና አላህ እንዲወዱኝ እፈልጋለሁ ሲል እሳቸውም አንተም እነሱ የወደዱትን ውደድ አሉት። ከወንጀል የጠራው ሆኜ አላህን መገናኘት እፈልጋለሁ ሲል ጀናባህን በደንብ ታጠብ፣ እስትግፋር አብዛ፣ ማልቀስ፣ መተናነስ፣ መታመም አለበት